በታሪካችን መጀመሪያ እውነተኛ በራስ መተማመን የሚመጣው በስኬት ሳይሆን በውርደት ውስጥ እንደሆነ የተረዳችውን ኪያና ካርተር እናያታለን። በ300,000 ሰዎች ፊት ስቃዩ በቪዲዮ ስታይ ነበር። ታሪካችን ከመቀጠሉ በፊት ግን ሁሌም ቆንጆ ታሪኮች የሚለቀቁበትን ይህንን ቻናላችንን ሰብስክራይብ በማድረግ ጀምሩ። ኪያና እስከ እኩለ ሌሊት ድረስ ለ3 ሰዓታት የለፋችበትን ኪምፓፕ የተባለ ልዩ ምግብን በምሳቃዋ ይዛ የጂም ቤቱ ጀርባ ጋር ትቆማለች። እጆቿ በመንቀጥቀጥ ላይ ነበሩ። በሽቦ አጥር በኩል ጸጉሩ በፀሐይ ብርሃን እንደ ፊልም ተዋናይ የሚያበራው አይመንም ከጓደኞቹ ጋር ቅርጫት ኳስ ሲጫወት ይታያል። አይመን መጽሐፎቿ ሲበታተኑ የሚሰበስብላትና ኮሪደር ላይ ደግሞ ሲያት ደስ ብሎት ፈገግ የሚላት ልጅ ስለነበረ እሱን መውደድ ጀምራ ነበርና ትንፋሿን ሰብስባ ወደ እሱ ትቀርባለች። ኪያና መነጽሯን አስተካክላ አይመን አንድ ነገር ሰርችልህ ነበር፣ የኮሪያ ምግብ እንደምትወዳ እንዴ ስትናገር ሰምቻለሁ እና ደግሞ ወድሃለሁ ከጓደኝነት በላይ በሆነ ሁኔታ በሚቀጥለው ሳምንት ወደሚካሄደው ፌስቲቫል አብረን መሄድ ትፈልጋለህ? አይመን ግን ኪያናንና ምሳቃዋን በንቀት እያየ 200 ፓውንድ የሚሆነውን ሰውነቷን እያየ መሳቅ ጀምራል። አክስቶ የላከችላትን ያንን ቆንጆ ብሉብላ ቀሚስን ቢያየውም አይመን በሳቅ እየፈነዳ የትም ቦታ ካንቺ ጋር የሚሄድ ይመስልሻል እንዴ? ከሰውነት ሽፍረት የተነሳ እኮ ፊትሽን እንኳን ለማየት ይቸግራለሁ። ኮሪደር ላይ ፈገግ ያልኩት እኮ ደግ ለመሆን ብዬ ነው። ግን እንዳንቺ ያለን ሰው በፍጹም አልመርጥም። እንዲያውም ቀሚስ ስትለብሺ የጦርነት ታገኝ ነው የምትመስሊው። በዚህ ሰዓትም የምሳቃው ከኪያና እጅ አምልጦ ይወድቃል። ጮክ ብሎ ሲያወራም የአይመን ድምፅ አስተጋብቶ ተማሪዎቹን ስልካቸውን ደቅነው መቅረጽ ጀምራሉ። እሱም የምሳቃውን አስተው ከቡፌው ነፃ ምግብ የሚፈልጋለ እያለ ምግቡን መሬት ላይ ሲያዝረከርከው በዙሪያዋ ያለው ሳቅ እንደ ጅራፍ ይገርፋት ነበር። ኪያና እያለቀሰች ስታመልጠም ተማሪዎቹ ስሙ ኪያና እያሉ ጮሁባታል። ኪያና ማንም የማይጠቀምበት አሮጌ ሙዚቃ ክፍል ገብታ ስቅስቅ ብላ ማልቀስ ትጀምረም። ቪዲዮ እኮ አስቀድሞ 200,000 ተመልካች አግኝቷል የሚል ድምጽ ሰምታ ደንግጣ ቀና ትላለች። ከ3 ሳምንት በፊት ከኮሪያ የመጣውና የበረዶው ልዑል ተብሎ የሚጠራው ኬንጂ በሩ ላይ ቆሞ ነበር። ኬንጂ በጣም ቆንጆና ተወዳጅ የሆነው ተማሪ ነበር። ስልኩን እያየም አዝናለሁ፣ ግን ማወቅ ያለብሽ ይመስለኛል ኬንጂ ኪያና ያለችበት አሮጌ ክፍል ገብቶ የስሙ የፍቅር ሴት እያሉሽ ነው ሲላትም ኪያና መሬት ተከፍታ ብትወጣ ትመኛለች። ኬንጂ ግን ወደ እሷ ሄዶ አጠገቧ ባለው ግድግዳ ላይ ተደግፎ ይቀመጣል። እሷን በለቅሶ ለምንድነው ወደዚህ የመጣኸው? ምክንያቱም ሁሉም ሰው እዛ ሆነው እየሳቁብሽ ነው፣ ይሄ ደግሞ ስህተት እንደሆነ ተሰማኝ ብሎ በሐቀኝነት ይመልስላታል። ኬንጂ በፊት በሚኖርበት ከተማ የበረዶ ልዑል እየተባለ ይደርስበት የነበረውን መገለል በማስታወስ ሰዎች ባልገባቸው ነገር ማብሸቅ እንደሚቀላቸው ይነግራታል። ኪያናም በምሬት ስለ እኔ ያልገባቸው ብዙ ነገር ቢኖርም ወፍራም መሆኔን ብቻ ነው የሚያዩት። ኬንጂ ግን እነሱ ለማየት የመረጡት እሱን ብቻ ስለሆነ ነው። ከዩኒፎርሙ ላይ አቧራውን አራግፎ ተነስቶ በሩ ላይ ይቆምና አንዳንድ ጊዜ ለምን መለወጥ እንዳለብን ለመረዳት ህመሙን ማስታወስ ያስፈልገናል፣ ለእነሱ ሳይሆን ለራሳችን ስንል የሚል ትልቅ ምክር ሰጥተዋት ይሄዳል። በ24 ሰዓት ውስጥ ቪዲዮ 300,000 ተመልካች ያገኘና ኪያና ካፍቴሪያ መሄድ አቁማ ከጓደኞቿ ከታሻና ከኪሻ ጋር ቤተ መጻሕፍት ውስጥ መደበቅ ትጀምራለች። ኬንጂ ግን በድንገት መጥቶ ለጥናት በሚል ሰበብ ኪያናን ወደ ሌላ ክፍል ይወስዳታል። እዛም በሩን ዘግቶ አስቀምጧት ካንቺ የማይለዩት ያዘኑ የሚመስሉ እይታዎችና ከሚጠብቁሽ ጓደኞችሽ ትንሽ ረፍት ስለሚያስፈልግሽ ነው ወደዚህ ያመጣውሽ። ደግሞ አንድ የምነግርሽ ነገር አለኝ። ኬንጂ ሰዎች በተለቀቀው ቪዲዮ ኮሜንት ላይ ኪያና ደፋር እያሉ የሚደግፉበትን አስተያየቶችን እያነበበላት ድፍረትና ውርደት አብሮ ሊሄዱ ይችላሉ ይላትና እሱም አንድ አስገራሚ ሀሳብ ያቀርብላታል። ከተማ ውስጥ የምትኖር የአክስቴ ልጅ የጤና ማዕከል አላት። እሷ ትኩረት የምታደርገው በጤናማ የአኗኗር ዘይቤ ላይ እንጂ በጎጂ መድኃኒቶች ላይ አይደለም። ዘላቂ ለውጥ፣ የአእምሮ ጤናና በራስ መተማመን ላይ ነው የምትሰራው። በተጨማሪ ደግሞ ገንዘብ የለኝም አትበይ። እሷ እኔ ላይ ያለባትን ውለታ በአንቺ ላካክሰው ወስኛለሁ። እሷን በመገረም ለምን ይህንን ታረጋለህ? በደንብ እንኳን አታውቀኝም እኮ። ምክንያቱም ወዲያውኑ መለወጥ በማትችው ነገር ላይ በሰዎች መፈረድ ምን ያህል እንደሚሰማ አውቃለሁ። በአንቺ ውስጥም እውነተኛ ድፍረትን ያለውን ማንነትን አይችብሻለሁ። በተጨማሪም እሱ በክረምት ረፍት ወቅት ከኔ ጋር ወደዛ ከተማ እንሂድ፣ ለረጅም ጊዜ ስትፈልጊው የነበረው ነገር እዛ እንደምታገኘው ይሰማኛል። እሷም ምንድነው እሱ ብላ ብትጠይቀውም ይሄ ትምህርት ቤት እንደዚህ መሆን አለብሽ ብሎሽ አንቺ ለራስሽ ከመንገርሽ በፊት የነበርሽውን ማንነትሽን ይላትና የኪያና ህይወት ለውጥ አሁን በይፋ ይጀምራል። ወደ ቤቷ ተመልሳ እናቷን ስታናግራት የሰጠቻት ምላሽ የሚገርም ነበር። እሺ በይው ልጄ፣ ላለፉት ሳምንታት ተሰቃየ ነበረ። ለውጥ ማድረግ የምትፈልጊው ለክፎቹ ልጆች ሳይሆን ለራስሽ ከሆነ እኔ ደግፍሻለሁ በማለት ለኮሌጁ ያስቀመጠችውን ብር ለበረራዋ ትሰጣታለች። ተኝታም የኬንጂ ቃላቶችን እያስታወሰች ወደ ድሮ ማንነቷ ዛፍ ወደምትወጣበት ደስተኛ ሆና መሮጥ ወደምትችልበት ጠንካራ ልጅነቷ ለመመለስ ተወስናለች። በነጋታውም ኬንጂን አግኝታው ወደ አልኪን ከተማ ሄዳለሁ ስትለው እሱም ባድናቆት እያያት
ያንን ቪዲዮ ስመለከት ያየሁት ለደስታ ስትል ሁሉም ነገር የምትካፍለን ሴት ነበረ። ያ ደግሞ የጥንካሬ መገለጫ እንጂ ደካማነት አይደለም። በተነጋገሩበት ቀን ላይም በረዶ ወደ ለበሰችው ከተማ ሄዳሉ። እንደደረሱ የኬንጂ ዘመድ ዶክተር ሱጂን በደስታ ተቀብላት ኬንጂ ሁሉንም ነገር ነግሮኛል። ዓላማው አንቺን ማክሳት ሳይሆን በውስጥም በውጭም ጠንካራ እንድትሆኚ ማድረግ ነው። ኬን ለሶስት ሳምንታት ጥብቅ በሆነ ፕሮግራም የተራራ ጉዞና የተመጣጠነ ምግብ ውስጥ ገባለች። ኬንጂን በየቀኑ እየመጣ አብሯት ጊዜ ያሳልፋል። በከተማ ክፍታ ቦታዎች ላይ የተዘዋወሩ በረጅሙ ያወራሉ። እሱም ሰው ሊያሸማቅቀኝ ሲሞክር እዚህ ይመጣ ነበር። አሁን የሰዎች ክፋት ስለኔ ሳይሆን ስለራሳቸው ማንነት እንደሚናገር ተረድቻለሁ ብሎ ሚስጥሩን የሚነግራታል። በዛ ምሽትም በሁለቱ መካከል የነበረው ግንኙነት ወደ ጥልቅ ጓደኝነትና ፍቅር ይቀየራል። በባህላዊ ልብሶችን ፎቶ የተነሱ ይዝናናሉ። በሁለተኛው ሳምንትም ኪያና በሰውነቷ ላይ ጥንካሬ ማግኘትን ትጀምራለች። ዶክተር ሱጂንን በፈገግታ ኪያና እየፈካሽ ነው፣ ውስጣዊ ሰላም እያገኘሽ እንደሆነ ያስታውቃል ብላ ታበረታታታለች። ኪያና አዲስ ሰው ሆና ወደ ትምህርት ቤት ለመመለስም ዝግጁ እየሆነች ነበር። በቆይታዋ የመጨረሻ ቀን ላይም ለዶክተር ሱጂንም ኬጅንን እየወደድኩት ነው መሰለኝ፣ ግን የኔ ሞኝነት እንዳይሆን ፈርቻለሁ። ዶክተሯም ይሄ ሞኝነት ሳይሆን ዋጋ ከሚሰጥሽና ከሚያቃልልሽ ሰው መካከል ያለው ልዩነት መማርሽ ነው፣ እድገት ነው በማለት አበረታታታለች። ያ የመጨረሻ ምሽት ግን ሁሉንም ነገር የሚቀይር ነበር። ኬንጂ ምርጥ የኮሪያ ምግብ ወደሚቀርብበት ሬስቶራንት ይወስዳታል። ከዛም ወደ ትምህርት ቤታቸው ለመመለስና ያንን ቪዲዮ ያዩ ሰዎችን ፊት ለፊት ለመጋፈጥ መፍራቷን ትነግረዋለች። ኬንጂም እጆቿን ይዞ አንቺ እኮ ከዛ ለቀሽ እንደመጣሽ አይነት ሰው አይደለሽም። ያንን ደግሞ ወዲያውኑ ይረዱታል። ባያስተውሉት እንኳን እነሱ አይናቸው ያይ ማለት ነው። ሰዎች የሚያዩትን መቆጣጠር አትችይም። አንቺ መቆጣጠር የምትችይው መሆን የምትፈልጊውን ማንነትሽን ብቻ ነው ብሎ ይመክራታል። እራት በልተው በበረዶ መካከል እየተራመዱ ኪያና እዚህ ያመጣዎች በደግነት ብቻ አይደለም። ያንን ሁሉ ለአይመን ስታደርጊለት ስመለከት ያየሁት ድፍረትሽን ብቻ ሳይሆን ትክክለኛ ሰው መሆንሽንም ነበር። እሱ ሲያዋርድሽ ላጠፋው ፈልጌ ነበር፣ ግን ጥቃቴን የመንገድ ስላልሆነ ሁልጊዜ መሆን የሚገባሽን ማንነት እንድታገኝ መርዳትን መረጥኩኝ። እሷ ደንግጣ ብታየውም እሱ ግን ንግግሩን ይቀጥላል። ወደ መጣንበት ስንመለስ ነገሮች ሁሉ ይለዋወጣሉ። አይመንንም ጨምሮ ብዙዎች ዋጋሽ እንደሚያውቁት ሊነግሩሽ ይሞክራሉ። ግን አንድ ነገር እወቂ፣ ማንም ሳይመለከትሽ በዛ ወለል ላይ ቁጭ ብለሽ ታለቅሺ፣ እኔ ዋጋሽን ቀድሜያቸዋለሁ። ማን እንደሆንሽን በትክክል አውቃለሁ። ብቻ ቃል ግቢልኝ፣ ስንመለስ ዋጋሽ በሰዎች አድናቆት ላይ የተመሰረተ እንዳልነበር አትርሺ ስላት ኪያና በደስታና በለቅሶ ቃል ገባለሁ። በሚዛንባው በረዶ ስርም ኪያና አንድ ትልቅ ነገር ትረዳለች። ይህ የመልክ ለውጥ ብቻ ሳይሆን ራሷን የመሆን ድፍረትና ገና ከጅምሩ ማንነቷን የተረዳላትን እውነተኛ ሰው የማግኘት ድል ነበር። ከረጅም የክረምት ረፍት በኋላ የሪቨርሳይድ አካዳሚ ግቢ በበረዶና በአዳዲስ ተማሪዎች ግርግር ተሞልቷል። ኪያና በመግቢያው በር በኩል ስትገባ የጫማዋ ድምጽ በኮሪደሩ ላይ በሚያስተጋባበት ወቅትም ድንገት አካባቢው በዝምታ ይዋጣል። ያ የለመዱት የሽክሽቷ ድምጽ አሁንም ቢኖርም የዛሬው ግን የተለየ ነበር። ያቺ ልጅ እሷ ናት እንዴ? በፍጹም ኪያና ካርተር ልትሆን አትችልም ይላል አንዱ ተማሪ። ሌላኛዋ ደግሞ ኦ እሷ ናት፣ ምን ተአምር ተፈጠረ እያለች በአድናቆት ታይታለች። ኪያና በኮሪደሩ ላይ ቀና ብላ በኩራት የተራመደች፣ ምንም እንኳን የጉዞዋ ዋና ዓላማ ክብደት መቀነስ ባይሆንም በአዲሱ ጤናማ የአኗኗር ዘይቤዋ ምክንያትም 25 ፓውንድን ቀንሳለች። የበለጠ ደግሞ አቋሟና መንፈሷ ተቀይሯል። ትከሻዋን ከፍ አንገቷንም ቀና አርጋለች። እንደ በፊቱ መሬት ከማየት የለቀም የሰዎችን አይን በልበ ሙሉነት ትመለከታለች። ታሻ በፈገግታ እያንሾካሾከች አንቺ ልጅ ሁላችንንም እያርበደበድሽ ነው እኮ፣ ግማሹ ወንድ በድንጋጤ ከሎከሩ ጋር የተጋጨ ነው በትላትም የኪያና አይኖች ግን አንድ ሰው ብቻ ይፈልጋሉ። በመጨረሻም በሎከሩ አጠገብ ኬጅንን አግኝታው በዩኒፎርሙ እጅግ ማራኪ ሆኖ እየታያት በተጨናነቀው ኮሪደር ውስጥ አይን ለአይን ሲጋጩ በመካከላቸው የኤሌክትሪክ ንዝረት ያህል ይሰማቸዋል። በመቀጠልም በግልጽ የተነጋገሩ ያሉ ያክል ራሱን ይነቀነቅላታል። ኬሻ በጉጉትም ቆይ በእናታችሁ በእናንተ ቦልታችሁ መካከል ምን እየተካሄደ ነው? የእይታ እኮ በጣም ጥልቅ ነበር። ኪያና መሳት ሰጣትም የኮሪደሩን ጫጫታ አልፎ የሚመጣ ድምጽ ሰማትና ኪያና ካርተር ዞር ስትልም አይመንን ቆሞ አይታወም። ዛሬ ላይ ከፍተኛ መገረም የታየበት ዋው በጣም አምሮብሻል፣ ምን ተፈጥሮ ነው በዚህ ጥቂት ጊዜ ውስጥ እንዴት ይህንን ያህል ልትለወጭ ቻልሽ? ስላት የድሮዋ ኪያና ብትሆን ኖሮ ትርበተበት፣ ትስተነካከል፣ አልፎ ተርፉም ታመሰግነው ነበር። አዲሷ ኪያና ግን ቅንድቧን አቁማ እንደ ሁልጊዜው ነበርኩኝ፣ ልዩነቱ የአንተን ትኩረት ማግኘት ግድ የማይስጠኝ መሆኑ ነው ትለውና ልትሄድ ስትልም አይመን በድፍረት እጇን ይዛውና ቆይ በቁም ነገር በባለፈው ሴሚስተር በክፉ መንገድ ነበር የተገናኘ ነው። ለምን እንደ አዲስ አንጀምርም? ቅዳሜ ቤት ትልቅ ግብዣ አለ፣ ከአንቺ ጋራ ጊዜ ማሳለፍ ፈልጋለሁ ስላት ኬጅንም እጅን አንሳላት ብሎ ተናግሮት በፍጥነት ተሻግሮ አጠገቧ ቆሞም በፊቱ ላይ ቁጣ እየታየም አይመን ወዲያውኑ እጁ ያለቀውት አንተ ደግሞ ማነህ የግል ጠባቂዋ ብሎ ሲጠይቀው ኬጅንም ቆሻሻን ገና ሳየው የሚያውቀው ሰው ነኝ፣ የእሷን ወገን ለማየት እድል ነበረ፣ አንተ ግን መሳለቅን መረጥክ
ያ በር አሁን በቋሚነት ተዘግቷል። ልታስፈራራኝ አትችልም። እኔ እዚህ ግቢ ውስጥ ማንም እንደማይነካኝ ታውቃለህ ብሎ ይፎክርበታል። ኬጂን ግን በረጋ መንፈስ ማስፈራሪያ ሳይሆን ቃል ነው። በባለፈው ያደረከውን ጉልበተኝነትን የቀረጽኩትን ለርዕሰ መምህር ሞሪስ እንዳላሳየብህ ብትጠነቀቅ ይሻልሃል። እያንዳንዱን ሰከንድ ቀድቼዋለሁ። ደግመህ እንዳትነካት እንደ ዋስትና አስቀምጬዋለሁ ሲለው አይመን ከቦ ብሎ ይቀራል። ነገር ግን ነገሮች እዚህ ጋር አላበቁም። በሚቀጥለው ቀንም በምሳ ሰዓት አይመን ወንበር ላይ ወጥቶ ትልቅ የጽጌረዳ አበባ ይዞ ሲቆምም መላው ካፍቴሪያ ይጸጥ ይላል። ኪያና ካርተር ልታደምጪኝ ትችያለሽ። ኪያና ከታሻ ከኬሻና ከኬጂን ጋር ተቀምጣ ወዳለችበት ሁሉም ሰው እያያት ኬጂን ከጠረጴዛው ስር እጇን አጥብቆ ይዛታል። አይመን ይቀጥልና በባለፈው ሴሚስተር መጥፎ ሰው ነበርኩኝ። ያልሆኑ ነገሮችን ተናግሬያለሁ። ጨካኝ ነበርኩ። አንቺ ደግሞ ይሄ አይገባሽም ነበር። ዛሬ በይፋ ይቅርታ ለመጠየቅና ሌላ ድል እንድትሰጪ ለመለመን ይኸው እዚህ ጋር ቆሜያለሁ። ለትምህርት ቤቱ የሽኝት ድግስም አብረሽኝ እንድትሄጂ እፈልጋለሁ። እንደተለወጥኩ ያሳይሽ እፈልጋለሁ ሲል ካፍቴሪያው በሽክሽክታ ይሞላል። ኪያና በደግ ስትልም እንደገና ሁሉም ሰው ጭጭ ይላል። አይመን ይቅርታን በቅንነት እቀበላለሁ። አሁን ያንተ ሞገሳም ሆነ እውቅና ምንም አያስፈልገኝም። የኔን ዋጋ ለማወቅ ያንተ ምስክርነት አያስፈልገኝም። የራሴን ክብር በፊት ማውቀዋለሁ። ኬንጂ ከኋላዋ አንድ ጠባቂው አቆሞ ሲያደፋፍራት ይሰማታል። ኪያና በድፍረት ትቀጥላለች። ባለፈው ሴሚስተር ያንተን ተቀባይነት ካገኘሁኝ ደስተኛ መሆን መስሎኝ ነበር። በትክክል ካሳየኸኝ ሁሉም ነገር ፍጹም ይሆናል ብዬ አስቤ ነበር። ግን በእርግጠው ማሳየኸኝ የራስ መዝናኛ ብለህ ልትጎዳው የምትችለውን ሰው አድርገህ አሳየኸኝ። ይህም ስለማንነትህ ሁሉም ነገር ነግሮኛል። አይመንም ሊናገር ቢሞክርም እድሉን አልሰጠችውም። አሁን ግን ተለውጫለሁ አይደለ? ለአይንህ የመማረክ ሆንኩኝ። ግን እኔው ነኝ ያው ባለፈው ሴሚስተር የነበርኩት ሴት፣ ያው ልብ፣ ያው አይምሮ፣ ያው ነፍስ። መጠቅለያ ብቻ ነው የተለወጠው። በዚያን ጊዜ ዋጋዬን ማየት ካልቻልክ አሁን የምታሳየው ፍላጎትም ትርጉም የለሽ ነው። ስለዚህ አይሆንም። ከአንተ ጋርም ወደ ድግሱ አልሄድም። ካፌ ውስጥ የነበሩት ተማሪዎች ሁሉ ተገርማ ማውራት ይጀምራሉ። አይመንም በብስጭት ይሄ ሁሉ ስለሱ ነው። ስለዚህ ኮሪያዊ ልጅ በእውነት እሱን ከኔ ትመርጫለሽ? ስላት ኪያና ተመልሳ ወደ እሱ ቀረባለችና ማንንም ካንተ በላይ አልመርጥም። ምክንያቱም አንተ መቼም ቢሆን አማራጭ አልነበርክም። ደግሞ ማው ከኬንጂን ጋራ ነኝ። ቆንጆ ስለሆነ ብቻ አይደለም ከእሱ ጋር የሆንኩት በጣም በከፋኝ ጊዜ ያ ቪዲዮ በኢንተርኔት ተሰራጭቶ መሬት ተከፍታ ብትወጣኝ ብዬ በተመኘውበት ወቅት እሱ አብሮኝ ስለተቀመጠ ነው። እውነተኛ ማንነቴን አይቶ ስላሳቀብኝና ስለረዳኝ ነው። ኪያና ይህንን ተናግራ ስታበቃ ኬጂን ያቅፋታል። ከ3 ወራት በኋላም የሪቨርሳይድ አካዳሚ ዝነኛ ጥንዶች ኪያናና ኬንጂን ይሆኑና ለድግሱ ኪያና ወርቃማ ልብስ ትለብስና ደረጃውን ስትወርድ እናቷ በደስታ ታያታለች። ኬንጂ ጥቁር ልብስ ለብሶ ሳሎን ውስጥ ምስጠብቃትና አስተመጣ ሳያተም ሲደነግጥ አይታው እያፈጠጥክብኝ እኮ ነው፣ እያጠናሁሽ ነው። ያየኋቸው ህልሞች ሁሉ እውን የሆኑ ትመስላለሽ። እንዲያውም ከህልምን በላይ ነሽ፣ ምክንያቱም አንቺ እውነተኛ ነሽ። ምሽቱም አስደማሚ ነበር። ከምሽቱ 4 ሰዓት ሲሆንም ወደ ግቢው አትክልት ስፍራ ይዘዋት ሄዶ በዛፎቹ መካከል ትናንሽ መብራቶች በሚያበሩበት እያለፉም የምሰጥሽ ነገር አለኝ ብሎ ትንሽ ሳጥን ያወጣና የአንገት ሐብል ሰጥቷትም ሁሉም ነገር ለተጀመረበት ለዛ ላለቀሽበትና አብረሽ ለተቀመጥኩበት አንድ ላይ ለሆነበት ማስታወሻ ነው። ከዓይኖቿ በእንባ ተሞልተው ሲያምር ትለዋለች። ኬንጂ ዓይኖቿን በትኩረት እያየም በ2 ወር ውስጥ ስንመረቅና እኔ ወደ ዩኒቨርሲቲ ስመለስ አንቺን እዚህ ጥዬሽ አልሄድም። ምንም ይሁን ምን ይሄ እንዲሳካ እናደርጋለን። በርቀት ምክንያት ብቻ አንቺ ላጣሽ አልፈልግም። ያንን ቦርሳ ካመጣሁልህ ቀን ጀምሮ ይህንን ሁሉ እያቀድክ ነበር ስትለው ቀረበ ብሎም አንቺ በህይወቴ ሁሉ ጊዜ የምትኖሪበትን የወደፊት ነገርን ሳቅር ነበር ይላትና በምረቃው ቀንም ኪያና የወርቅ ቀለም ካባና ክራውን ለብሳ ለመጨረሻ ጊዜ ወደ ድሮ ክፍሏ ስትሄድም ኬጂንም እዛው ሆኖ ይህንን ቦታ ታስታውሰዋለህ? እንዴት ረሳዋለሁ? ሁሉም ነገር የተቀየረው እዚህ ነው። ሁሉም ነገር አይደለም። ሁልጊዜም ጠንካራ ውድና አብቁ ነበርሽ። ይሄ ቦታ ግን አንቺ ራስሽን ማዳመጥ የጀመርሽበት ነው እንጂ ስላትም ስለ ወደፊቱ ጊዜ ለጊዜውም ቢሆን ተለያይተን ስለመቆየታችን እፈራለሁ። አትፍሪ፣ እቅድ አለን ኪያና፣ ወደፊት አብረን እንሆናለን ከኔ ጋራ ከፈቀድሽልኝ ሁልጊዜም ከኔ ጋራ ስላትም ሁልጊዜም ተለውና ፍቅራቸውን ይገላለጻሉ። ህመም ወደ ጥንካሬ፣ ውርደት ደግሞ ወደ ፍቅር የተቀየረበትን ስፍራ ነበረ። ከሪቨርሳይድ አካዳሚ እጅ ለእጅ ተያይዘ ወደ መኪና ማቆሚያው ሲሄዱ በኪያና ልብ ውስጥም ትልቅ ሰላም ይሰማታል። አመቱን የጀመረችው ተሰብራ ነበረ፣ የጨርሰችው ግን ሙሉ ልብ ሆና ነው። ብቻዋን ጀምራ በፍቅር ተከባ ትጨርሰዋለች። ሰዎች እንድትሆን የሚጠብቁባትን ሳይሆን መሆን አለብኝ ብላ ያሰበችውን እውነተኛ ማንነቷን ታገኘዋለች። ካለችበት ሁኔታ በላይ የሚያት ሰው አጠገቧ አለ። ከእንግዲህ ኪያና ጉዞ ከልብ ስብራት ወደ ፈውስ፣ ከራስ መጥራትም ወደ መውደድና ከአሰቃቂ ንቀት ወደ እውነተኛ ፍቅር ተመልሳለች። ታሪኩም እንደዚህ ይጠናቀቃል።